ሁሌም ታጋዮች እንድንሆን ነው የሚፈልገው። ነብዩላህ አደምን አለይሂ ሰላም ምድር የማውረዱ ሚስጥር ምንድነው? አደም ያችን ቅጠል ስለበሉ ብቻ ነው አይደለም። ለሕክመትን ባሊገትን يعلمها الرب سبحانه وتعالى الله جل وعز ለሚያውቀው ጥበቡን ያወረዳቸው ለምን ያልክ እንደሆነ لقد خلقنا الانسان في كبد የሰው ልጆችን የሚተጉ የሚለፉ የሚሰሩ የሚጥሩ የሚዳክሩ አድርጌ ነው የፈጠርኳቸው። እዚያ መልፋት ውስጥ ስኬት ስላለ እያንዳንዱ ዘርፍ ላይ እስላም የትኛውም ዕውቀት አይደለም ኸይሩን የሚጠቅመውን ብቻ አይደለም ጉዳት ያለበትን ሸሩን እንኳን እወቀው ነው የሚልህ እስላም። ለምን ያልክ እንደሆነ ተዓለምቱ الشر لا للشر ولكن توقيه አይደል? እኔ ሸርን ተማርኩት አወኩት። ሸሩን ፈልጌው አይደለም ተንኮሩን ፈልጌው አይደለም ለመዳን ፈልጌ ነው። ሸርን ያላወቀ ኸይር ያለየው ሰው ሸሩ ኸይር ይመስለውና ውስጡ ይወድቅበታል አሉ አይደለ? ካኑ يسألون النبي صلى الله عليه وسلم عن الخير وكنت أسأله عن الشر ያሉ አይደል? ኢዘን የትኛውንም ዕውቀት እወቀው። ባይሆን ጊዜ የሚባክንለት ዕውቀት አለ። ራፍሊ ደግሞ ዝም ብሎ ላይላዩን የምታውቀው ዕውቀት አለ።